ሰላም ጤና ይስጥልኝ እንዴት ናችሁ? በዛሬው ቪዲዮአችን የምንመለከተው ኢንክሉሲቭነስ ፍሬሽማን ኮርስ ቻፕተር 2 ኮንሰፕት ኦፍ ኢንክሉዥን የሚለውን ይሆናል። እንቀጥል። 2.1 ዲፊኒሽን ኦፍ ኢንክሉዥን ዋት ዳዝ ኢት ሚን? ኢንክሉዥን ሚንስ it is the opposite of exclusion and also alienation. ኢንክሉዥን ስንል ኦፖዚት ኦፍ ኤክስክሉዥን ነው። ኤክስክሉዥን ማለት አድሎ ነው ወይም ደግሞ ማግለል እንደማለት ነው። ኢንክሉዚቭ ደግሞ ሁሉን አካታች ማድረግ ማለት ነው። ሁሉን ያካተተ አይነት ነው ዲፊኒሽኑ። ኢት ኢዝ ሲምፕል ያለው ለዛ ምክንያት ነው። ኢት ኢዝ ዘ ፕሪንሲፕል ዛት ሴይዝ ዋትኤቨር ቤኔፊት ኦከር ቱ ዘ ሜምበር ኦፍ ሶሳይቲ አር ዘ ሄሪቴጅ ኦፍ ኦል ፒፕል ኖት ጀስት ዞስ ሁ አብል ቱ ቦዲድ። ይህ ፕሪንሲፕል የሚለው ምንድን ነው? በሶሳይቲ ውስጥ ማንኛውም ቤኔፊት ያለው ነገር ቢፈጠር ወይም ደግሞ ቢኖር የማህበረሰቡ ነው እንጂ ያንን ነገር መጠቀም የሚችሉ ሰዎች ብቻ አይደለም። ያ ማለት ኤቭሪ ፐርሰን ሃቭ ራይት ቱ ዩዝ ዛት ኦፖርቹኒቲ ኦር ቤኔፊት ማለት ነው። ያንን ራይት የሚሰጠን ኢንክሉዥን ነው እንለዋለን። ኢንክሉዥን ሚንስ ዛት ኦል ፒፕል አር ኢንታይትልድ ቱ ፉል ሜምበርሺፕ ኦፍ ሁማን ፋሚሊስ። ኢንክሉዥን ስንል ሁሉም ሶሳይቲ እንደ ሜምበርሺፕ ነው የሚቆጠሩት ማለት ነው። በአንድ ማህበረሰብ ውስጥ ሊሆን ይችላል፣ በፋሚሊ ውስጥ ሊሆን ይችላል። ፋንዳሜንታሊ ኢንክሉዥን ኢዝ ዘ ቤኔፊት ዛት ዊ ኦል አር ኢንታይትልድ ቱ ፓርቲሲፔት ፉሊ ኢን ኦል አክቲቪቲስ ኦፍ ሶሳይቲ። በማንኛውም አክቲቪቲስ ኦፍ ሶሳይቲ ውስጥ ሁላችንም ፓርቲሲፔት እናደርጋለን። ፉሊ ማለት ነው ፓርቲሲፔት የምናደርገው። ዘአዘር ፋንዳሜንታል ኢንክሉዥን ፕሪንሲፕሉ ምንድነው? ዊ ኦል ሃቭ ዘ ሴም ራይት ኤንድ ሪስፖንሲቢሊቲ። ሁላችንም ተመሳሳይ መብት አለን እንዲሁም ደግሞ ሪስፖንሲቢሊቲም አለብን። ዊ ኦል ሃቭ ሳምቲንግ ቱ ኮንትሪቢዩት ዛት ሚንስ ኖ ማተር ምን አይነት ሲቹዌሽን ውስጥ ብንሆን ችግር የለም ማለት አካል ጉዳተኛ ልንሆን እንችላለን። ያን ያህል ከንብረት ከሀብት አንጻር ራሱ ያን ያህል ኦፈር የምናደርገው ነገር ባይኖረን ራሱ የራሳችን የሆነ ለሶሳይቲው ኮንትሪቢዩት የምናደርገው ነገር አለን። ማንኛውም ኤቭሪ ሁማን ቢንግ የሆነ ኮንትሪቢዩት የሚያደርገው ነገር አለው ማለት ነው። It is the principle which demand valued recognition of all people and the entitlement of all meaningful interaction, involvement and engagement in every part of complex and manifested society in which we live with. ስለዚህ ይህ ፕሪንሲፕል የሚለው ምንድነው? እውቅና ይሰጣል ለማንኛውም ሁማን ቢንጎች በሶሳይቲ ውስጥ መሳተፍ እንዳለባቸው። ኮምፕሌክስ የሆነ ነገር ራሱ ሊሆን ይችላል፣ ግን የራሳቸው የሆነ ሚኒንግፉል ኢንተራክሽን ሊኖራቸው እንደሚገባ ይነግረናል። አስ ዊ ሴድ ቢፎር ቻፕተር 1 ላይ እንዳልነው ይህኛው ቻፕተር ሞር ፎከስ የሚያደርገው ፐርሰን ዊዝ ዲስኤቢሊቲ ጋር ነው። ፐርሰን ዊዝ ዲስኤቢሊቲ እንደኛ ካልቸር በአንዳንድ ቦታዎች ላይ አይ ቲንክ አሁን ወደ ሞደርናይዝ ነው ብዙ ሰዎች እንደዚህ አይነት ነገር የመደበቅ ነገር የለም፣ ግን ከሶሳይቲ ኢንተራክሽን ውጪ ናቸው የሚሆኑት እንደዚህ ፐርሰን ዊዝ ዲስኤቢሊቲ ማለት ነው። ሶ ይሄ ኢንክሉዥን የሚለን ፐርሰን ዊዝ ዲስኤቢሊቲም ፐርሰን ዊዛውት ዲስኤቢሊቲም ኢኳል የሆነ ራይት አላቸው፣ እንዲሁም ደግሞ ሪስፖንሲቢሊቲ አላቸው። የራሳቸው የሆነ ሰምቲንግ ቱ ኮንትሪቢዩት ሶሳይቲ ኮንትሪቢዩት የሚያደርጓቸው የራሳቸው የሆነ ነገር እንዳላቸው ይነግረናል ማለት ነው። ይሄ ፕሪንሲፕል ኢንክሉዥን ኢዝ ዘ ራይት ኦፍ ኢንዲቪዥዋል ኤንድ ሪስፖንሲቢሊቲ ኦፍ ዘ ሶሳይቲ አስ ኤ ሆል። ኢንክሉዥን ሪኳየር ዘ ሪሙቫል ኦፍ ቤረር ኤንድ ሶሻል ስትራክቸር ዊች ኢምቤድ ሪስትሪክት ፓርቲሲፔሽን። ይህ ምንድን ነው? ይሄ ኢንክሉዥን የእያንዳንዱ ራይት ኢንዲቪዥዋል ራይት እንዲሁም ሪስፖንሲቢሊቲም ሶሳይቲው አለበት። ያ ማለት ፐርሰን ዊዝ ዲስኤቢሊቲን ብንወስድ አንድ ፐርሰን ዊዝ ዲስኤቢሊቲ በሶሳይቲ ውስጥ ተሳትፎ እንዲያደርግ ወይም ደግሞ ፓርቲሲፔት እንዲያደርግ የማህበረሰቡ ግዴታ አለበት። እንዲሁም ደግሞ ያ ፐርሰን ዲስኤቢሊቲው መፍቱም ነው። ይህን ለማድረግ ደግሞ ቤረሮችን ወይም ደግሞ ሪስትሪክት የሆኑ ነገሮችን ሪሙቭ ማድረግ ይጠበቅበታል። ሶሳይቲው ራሳችን ላይ ነው መስራት ያለብን። አብዛኛውን ጊዜ ለዛ ነገር ብቁ ሆነን ፈቃደኛ ሆነን እንችላለሁ ብለን ራሳችንን ማሳመን አለብን። እንዲሁም ደግሞ ሶሳይቲውም እነኚህ ቤረሮችን ከኢንፍራስትራክቸር ጀምሮ የራሳችንን የሆነ ኃላፊነት መወጣት
መወጣት ይኖርብናል ማለት ነው። It requires proactive policy making, lateral thinking and ongoing commitment። ይህ ስንል ምንድን ነው? ሁሌ ኢንክሉዥን ኢዝ ኦንጎይንግ ፕሮሰስ ብለናል። ኦንጎይንግ ፕሮሰስ ነው ማለት አንዴ ብቻ አድርገነዋል ብለን የምንተወው ነገር አይደለም። በእያንዳንዱ ጊዜ ለውጥ ያስፈልጋል። እዛ ላይ መስራት አለብን። ቼንጅ ማምጣት አለብን። ቢኮዝ ዜር አር መኒ ቻሌንጅስ፣ ብዙ ቻሌንጆች ሊኖሩ ስለሚችሉ አንዴ ብቻ ፖሊሲ አውጥተን ልንሰራው አንስርም። አንዴ ያስተካክለናል ብለን መተው የለብንም። ኦንጎይንግ ፕሮሰስ ነው ማለት ነው። The principle of inclusion accepts disability as human diversity. Inclusion is not one-time project. Rather, it is a process which ultimately intended to pass through or achieve the following organically linked step or a process ነው። ቅድም እንዳልነው ማለት ነው። it is ongoing process ነው ብለናል። ኢንክሉዥን ዲሴቢሊቲን የሚወስደው እንደ ዳይቨርሲቲ ነው እንጂ እንደ ችግር አይደለም። እንደ ብዙሃን እንደ ዳይቨርሲቲ ነው የሚወስደው። ሶ ኢንክሉዥን ደግሞ አንዴ ብቻ የምንሰራው ፕሮጀክት አይደለም። it is ongoing process ነው። ግን ይህ የሚሰራው በምን ውስጥ ነው? አንደኛ ዲቨሎፕ ኢንክሉዥን ፕላን ኦር ፖሊሲ ሊትል ፍሬምወርክ፣ ዲቨሎፒንግ ኢንክሉዥን ካልቸር ዊች ኢዝ ኮሚኒቲስ ኤንድ ኢንስቲትዩሽን ኤንድ ኢንቮልቪንግ ኢንክሉዥን ፕራክቲስ። ሶ ኢንክሉዥንን ለማረጋገጥ ማድረግ ያለብን ነገሮች እነኚህ ናቸው ማለት ነው። ኢንክሉዥንን በሶሳይቲ ውስጥ ዲቨሎፕ ማድረግ፣ ፖሊሲ ሌጋል ፍሬምወርኮችን ማውጣት፣ ፕራክቲስም እንዲኖረው ማድረግ ማለት የሆነ ህግ ጽፎ ማለት የሆነ ትምህርት ቤት ቢገነባ እና ሁሉን አካታች ይሁን ተብሎ የሆነ ወይም ደግሞ ይሄ ትምህርት ቤት ፐርሰን ዊዝ ዲሴቢሊቲውንም ፐርሰን ዊዛውት ዲሴቢሊቲውንም ማስተማር አለበት ብለን ብቻ ሳይሆን ህግ ማውጣት ብቻ ሳይሆን ያንን ነገር ፕራክቲስ እንድናደርገው ማድረግ ይጠበቅብናል ወይም ደግሞ ያስፈልጋል ማለት ነው። ከዛ አንጻር ነው ፕራክቲስ ያልነው። እንዲሁም ደግሞ ኮሚኒቲውን ያንን ማስተማር ነው። ቢኮዝ እኛ ለሰዎች የምንሰጣቸው አቲቲዩድ ከኛ የሚመጣው አስተያየት አብዛኛውን ጊዜ ፐርሰን ዲሴቢሊቲ ላይ የሚመጣው ኔጌቲቭ ነው፣ ወይ ደግሞ ሞር በቃ በጣም እንደሚያሳዝኑ አድርገን የሆነ ተስፋ እንደሌላቸው አድርገን ስለምናያቸው ያኛውም ሳይኮሎጂካሊ እነሱ ላይ ኢፌክት ስለሚኖረው ሶሳይቲውን ማስተማርም ይጠበቅብናል ማለት ነው። There are 3 dimensions needed to consider for effective implementation of inclusion services that accommodate the special need of persons with disability and other vulnerable groups. ምንድን ናቸው እነኚህ 3 ዳይሜንሽኖች? አንደኛው create non-discriminatory attitude with the community toward person with disability and other vulnerable groups. ነን ዲስክሪሚናቶሪ የሆነ ኮሚኒቲን ክሬት ማድረግ ነው። ለማ ፐርሰን ዊዝ ዲሴቢሊቲ አካል ጉዳተኞች የሆኑት፣ አካል ጉዳተኛ ማለት አይደለም ፐርሰን ሊሚቴሽን ኦፍ አክቲቪቲ ነው ብለናል ከዚህ በፊት ሶሪ። እንዲሁም ደግሞ ቨርነረብል ግሩፖች ማይኖሪቲ የሆኑ ግሩፖችን ነን ዲስክሪሚናቶሪ የሆነ አቲቲዩድ ያላቸውን ሰዎች ክሬት ማድረግ፣ ኮሚኒቲ መስራት፣ ማስተማር፣ እነሱም የራሳቸው የሆነ ኤፈርት ሊያደርጉ እንደሚችሉ ማስገንዘብ አለብን ኮሚኒቲውን። the first dimension is this one. The next dimension is develop accessible and or better free physical as well as service environment for equal participation of person with disability and other vulnerable groups. ይህ ስንል ከኢንፍራስትራክቸር ጋር ያለው ነው። ቅድም ማለት እያንዳንዱ ፐርሰን ዊዝ ዲሴቢሊቲውንም ፐርሰን ዊዛውት ዲሴቢሊቲውም አክሰስ ሊያደርገው የሚችለውን ኢንቫይሮንመንት ክሬት ማድረግ ነው። ለምሳሌ ትምህርት ቤት የሚገነባ ከሆነ ለአካል ጉዳተኞች በዊልቸር የሚሄዱበት መንገድ ካልሆነ ሊፍት እንዲኖረው ማድረግ፣ እንዲሁም ደግሞ ምቹ ከመኪና አደጋ ምናምን የጸዳበት ቦታ ላይ እንዲሆን ማድረግ በጣም አስፈላጊ ነው። ሜቢ ከአይን እይታ ጋር ምናምን ችግር ላለባቸው ተማሪዎች የብሬል ትምህርቶች፣ በጆሮ መስማት ለማይችሉ የምልክት ቋንቋ ምናምን ያለበትን ነገር ማሟላት እሱ ሊሆን ይችላል። ግን አክሰሰብል ኢንቫይሮንመንት ስንል ከኢንፍራስትራክቸራችን አንጻር ነው ማለት ነው። ከመንገዶች አንጻር ስናይ የአይነ ስውራን መንገድ ምቹ አድርጎ መስራት እሱን ይመለከታል ማለት ነው። there is empowered physical and psychological capacity of person with disability and ሳይኮሎጂካሊ እነሱንም መጠበቅ መቻል አለብን።
ማለት እነሱ እንደሚችሉ እነሱንም ማበረታታት መደገፍ መቻል ይኖርብናል ማለት ነው። ኢን አኮርዳንስ ዊዝ ዘ አናላይሲንግ ኦፍ ኤችኦ ወርልድ ሄልዝ ኦርጋናይዜሽን ሪጋርዲንግ ኢንቫይሮንመንት ኢን ሪፈረንስ ቱ ዲስኤቢሊቲ ኢት include both physical and service environment. List briefly. Technology and the product, natural environment, the man-made change to it, social support and relationship, attitude, policy system and the service. By the way, እነኚህ ቴክኖሎጂ ስንል ናቹራል ኢንቫይሮንመንት፣ ሁማን ሜድ ቼንጆች፣ ሶሻል ሳፖርት፣ ሪሌሽን ዚስ አር ቦዝ ኔጌቲቭ ኤንድ ፖዚቲቭ ኢፌክት ይኖራቸዋል። ፖዚቲቭ እኛ ፖዚቲቭሊ ስንጠቀምባቸው ናቸው። ፐርሰን ዊዝ ዲስኤቢሊቲ ቴክኖሎጂካሊ እንዴት ነው ፖዚቲቭሊ ሰፖርት ማድረግ የምንችለው ስንል ለምሳሌ አሁን ለምሳሌ የእግር አካል ጉዳተኛ ብንወስድ ዊልቸር እንደፈለገ ሊታዘዝላቸው የሚችለውን ዊልቸር ማዘጋጀት ቴክኖሎጂስ ቤታቸው ሆኖ የሚማሩበት በእጃቸው ማይንቀሳቀስ ከሆነ ቴክኖሎጂን ተጠቅመው እንዲንቀሳቀሱ ኤክሰርሳይዝ እንዲሰሩ ማድረግ ዛስ ቴክኖሎጂስ ናቹራል ኢንቫይሮንመንት አክሰሰብል ያልሆኑትን ቼንጅ አድርገን ሁማን ሜድ ቼንጅ የምንለው እሱና ሊጠቀሙበት እንደሚችሉት አድርገን ማዘጋጀት ማለት ነው። The other one is 2.2 principle of inclusion. Principle of inclusion ምንድን ናቸው? In accordance to UNESCO 2005 the following are four major principle of inclusion. እነኚህ አራት ፕሪንሲፕል ኦፍ ኢንክሉዥን ምንድን ናቸው? አንደኛ ኢንክሉዥን ኢዝ ኤ ፕሮሰስ። ኢንክሉዥን ኢዝ ኤ ፕሮሰስ ነው ብለናል። ሶሪ ኢንክሉዥን ኢዝ ኤ ፕሮሰስ ኢት ሃዝ ቱ ቢ ሲን አስ ኤ ኔቨር ኢንዲንግ ሰርች ፎር ፋይንዲንግ ቤተር ዌይ ኦፍ ሪስፖንዲንግ ቱ ዳይቨርሲቲ። ሶ ይህን ያልነው ቅድም ምንድን ነው? ኢንክሉዥን ኢዝ ኔቨር ኢንዲንግ ነዋ፣ ወይም ደግሞ ኢትስ ኦንጎይንግ ፕሮሰስ ነው ብለናል። ሁሌ ልናደርገው የሚገባ ነው። ሁሌ አዲስ ነገር ማምጣት አለብን። የተሻሻለ ኢንቫይሮንመንትን ክሬት ማድረግ መቻል አለብን። ከኢንከሬጅ ከማድረግ ጋር ራሱ ተያይዞ ማለት ነው። ኢትስ አባውት ለርኒንግ ሃው ቱ ሊቭ ዊዝ ዲፈረንስ ኤንድ ለርኒንግ ሃው ለርን ፍሮም ዲፈረንስ። እንዴት ነው ዲፈረንስ ከነኚህ ከልዩነታችን ጋር ማይኖሪቲ ያልናቸው ግሩፖች አሉ፣ ማጆሪቲ ያልናቸው ግሩፖች አሉ። ማጆሪቲ የምንላቸው እነኚህ በቃ ኖርማል ስታተስ ላይ ናቸው ያሉ። ማይኖሪቲ የተገለሉት ብዙ ጊዜ ቨርነረብል ግሩፕ የምንላቸው ማለት ናቸው። ፐርሰን ዊዝ ዲስኤቢሊቲ ጋር ከነኚህ ልዩነቶች ጋር እንዴት ነው የምንኖረው? ከዚህ በፊት እንዳልነው ከላይ ዲስኤቢሊቲን እንደ ዳይቨርሲቲ ነው የምታዩት። ከዛ ዳይቨርሲቲ ጋር እንዴት መኖር እንዳለብን ነው መማር ያለብን። እንዲሁም ደግሞ እንዴት እንደምንኖር እንማራለን ማለት ነው። ዲፈረንስ ካም ፍሮም ሲን ሞር ፖዚቲቭሊ አስ ሳይመልትኔስ ፎር ፎስተሪንግ ለርኒንግ አሞንግ ዘ ችልድረን ኤንድ አደልትስ ነው። ዘ አዘር ፕሪንሲፕል ኢንክሉዥን ኢዝ ኮንሰርን ዊዝ ዘ አይደንቲፊኬሽን ኤንድ ሪሙቫል ኦፍ ቤረር። አይደንቲፊኬሽን ስንል በሶሳይቲ ውስጥ ምን አይነት ችግር አለ፣ በኢንቫይሮንመንትስ ይሄ ኢንቫይሮንመንት አክሰሰብል ነው ወይ፣ ፐርሰን ዊዝ ዲስኤቢሊቲም ፐርሰን ዊዛውት ዲስኤቢሊቲም አክሰስ ሊያደርገው የሚችለው ነው ወይ የሚለውን ከሚለው ጋር ተያይዞ ነው አይደንቲፊኬሽን ስንል ያንን እናጣራለን። ከዛ እስከተጣራ በኋላ በዛ ባጣራ ነው ውስጥ ምን አይነት ቤረሮች አሉ። ቤረሮች ማለት እንደ እንቅፋት ወይም ደግሞ እንደ ሪስትሪክት የሚወሰዱ ናቸው ማለት ነው። ሶ እነኛ ነገሮች ምንድን ናቸው? ካገኘናቸው በኋላ እያንዳንዱን ኢንፎርሜሽን ኮሌክት እናደርጋለን። ኮሌክት ከተደረገ በኋላ ለዛ የሚሆን ሶሉሽን ይሰጣል። ሪሙቭ እናደርጋቸዋለን ማለት ነው። ቤረር የሆኑትን እናስወጣቸውና ፖዘቲቭ ወይም ደግሞ አንአክሰሰብል ኢንቫይሮንመንት ከሆነ ወደ አክሰሰብል እንቀይረዋለን። ፓርቲሲፔት የማያደርግ ሶሳይቲ ውስጥ ካለ ሶሳይቲውን በማስተማር ሊሆን ይችላል። እንደዛ አይነት ምቹ መድረኮችን በማዘጋጀት ፓርቲሲፔት እንዳያደርጉ ማድረግ ነው። ሶ ዘ ሰከንድ ፕሪንሲፕል ኢዝ አይደንቲፊኬሽን ኤንድ ሪሙቫል ኦፍ ቤረር ነው ማለት ነው። ዘ አዘር ዋን ኢዝ ኢንክሉዥን ኢዝ አባውት ፕሬዘንስ ፓርቲሲፔሽን ኤንድ አቺቭመንት ኦፍ ኦል ፐርሰን። ፕሬዘንስ ኢዝ ኮንሰርን ዊዝ ዌር ዘ ፐርሰን አር ፕሮቫይደድ ኤንድ ሃው ሪላያብሊ ኤንድ ፓንክቹዋሊ ዘይ አቴንድ። ፓርቲሲፔሽን ስንል ግን ደግሞ ሪሌትስ ቱ ዘ ኳሊቲ ኦፍ ዘር ኤክስፒሪየንስ ኤንድ ሞስት incorporate their view of learner and the work achievement ስንል is about the outcome of learning። አሁን ፕሬዘንስ ስንል ምን ላይ ናቸው? አሁን ላይ ምን እያደረጉ ነው ያሉት? ፓርቲሲፔሽን ያ እድል ቢመቻችላቸው እድሉ ላይ ምን አይነት ፓርቲሲፔት ነው ያላቸው? ዛት ፖዚቲቭ ጉድ ኤክሰለንት ሊሆኑ ይችላሉ። ሶ አቺቭመንት ስንል ግን ፕሮዳክት ወይም ደግሞ አውትፑቱ ነው። ምንድነው
ከዚህ ፓርቲሲፔሽን የተገኘው ውጤት የሚለው ነው ማለት ነው። ዚስ ዋን ኢዝ ዘ ሰርድ ፓርት ፕሪንሲፕል ኦፍ ኢንክሉዥን። ዘ ፎርዝ ኤንድ ዘ ላስት ዋን ኢዝ ኢንክሉዥን ኢኖቬክ ኤ ፓርቲኩላር ኤምፋሳይዝ ኦን ዞዝ ሁ ሜይ at risk or marginalized, exclusion or underachievements. This indicates the moral responsibility to ensure that those at risk ላይ ያሉትን ማለት ሞራል at risk ላይ ያሉትን ኬርፉሊ ሞኒተርዝ ማድረግ እንዲሁም ደግሞ ስቴፕስ አር ቴከን ቱ ኢንሹር ዜር ፕሬዘንስ ፓርቲሲፔሽን ኤንድ አቺቭመንት። ተገለው ያሉትን አት ሪስክ ማርጂናላይዝ ማለት እንደ መሰደት ነገር ነው። ኤክስክሉዥን መገለል ነው። ሶ አንደር አቺቭመንት ደግሞ ፓርቲሲፔት አድርገው ሊሆን ይችላል። ፓርቲሲፔት ቢያደርጉ እንኳን አቺቭመንት የሌላቸው ተሆኑ አትሪስክ ላይ ናቸው። ሶ እነሱን ኢንከሬጅ ማድረግ መደገፍ እና ኢንሹር ማድረግ አለብን ማለት ነው። ሶ the fifth one is I think it is additional, so it promotes the two dimension of inclusion, quality and quantity. I'm sorry, the fifth one is it promotes the two dimension of inclusion, equality and equity. What's the difference between equality and equity? The difference between equality and equity, when we say equality, it is quality of equal. ኢኳሊቲ ስንል ኢትስ ኳሊቲ ኦፍ ኢኳልስ ናቸው። ፎር ኤግዛምፕል ኢፍ ዜር ኢዝ ቱ ፐርሰን ዊ ጊቭስ ዘ ሴም ቻንስ ፎር ቱ ኦፍ ዘም፣ ለሁለቱም ተመሳሳይ የሆነ እድል እንሰጣቸዋለን። ኢኩቲ ስንል ግን እንደዛ አይደለም፣ እንደሚገባቸው ነው፣ እንደሚያስፈልጋቸው ነው ልንሰጣቸው የምንችለው። ፎር ኤግዛምፕል ኢፍ ዜይ ሃቭ ቱ አቺቭ ሳምቲንግ እንደሚያስፈልጋቸው ነው እንጂ የምንሰጣቸው እኩል አይደለም የምንሰጣቸው። ለምሳሌ ሁለት ሰዎች ንግድ መጀመር ቢፈልጉ አንደኛው 50 ሺህ ብር አለው፣ በ70 ሺህ ብር የሚጀመር ነው ብለን አስብ። ሶሪ ያው ብሩን በጣም አወረድኳት። በ70 ሺህ ብር ነው መጀመር ይፈልገው። የመጀመሪያው ግን ማንም ሰፖርት ሳያደርገው 50 ሺህ ብር አለው፣ ሌላኛው ምንም የለውም። ሁለቱም ንግድ እንዲጀምሩ ይፈልጋል። ለሁለቱም 20 ሺህ ብር ብንሰጣቸው የመጀመሪያው 50 ሺህ ብር የለው 70 ሺህ ብር ይኖረዋል። ምንም ብር የሌለው ግን 20 ሺህ ብር ነው የሚኖረው። ሶ መጀመር አይችሉም። 20 ሺህ ብር መስጠታችን ኢኳሊቲ ነው። ለዛኛው 70 ሺህ ሰጠኝ፣ ለዚህኛው 20 ሺህ ብሰጥ ደግሞ ኢኩዊቲ ነው። ዛት ሚንስ ሁለቱም ቢዝነሱን ሊያስጀምር የሚያስችላቸው ካፒታል በእጃቸው ላይ ይኖራል። ይሄኛውን ኢኩዊቲ እንለዋለን። ከስር ያለው ምስል በትክክል ይገልጽልናል። እዚህ ጋር እንደምናያቸው 3 ሰዎች አሉ። ሶስቱም ሰዎች የተለያየ ቁመት አላቸው። የመጀመሪያው ሁለተኛውን ይበልጠዋል፣ ሁለተኛው ሶስተኛውን ይበልጠዋል። ግን ለሶስቱም ተመሳሳይ የሆነ የሚቆሙበት ነገር ብንሰጣቸው ይሄ ኢኳሊቲ ነው። የመጀመሪያው ታለው በጣም ይረዝማል፣ ሁለተኛውም እንደዛው። ግን አፕሉ ላይ ወርዱ ነው። አፕሉ ላይ ሪች ማድረግ አልቻሉም። ሁለቱ እንደሚያስፈልጋቸው ስንሰጣቸው ግን ሁለቱም ሪች ማድረግ ይችላሉ። ያንን ነው ኢኳሊቲ ኤንድ ኢኩዊቲ የምንለው ማለት ነው። 2.3 rationale for inclusion. The following rationales justify why inclusion is needed to be applied as the strategy to make the participation of persons with disability in the other vulnerable group visible in all aspects of life. Sorry. ራሽናል ፎር ኢንክሉዥን ስንል ኢንክሉዥን ለምን ያስፈልጋል? በሶሳይቲ ውስጥ ሶሳይቲ ማስተማር፣ ቤረሮች ሪሙቭ ማድረግ፣ ኢኳል ራይት እና ኦፖርቹኒቲ መስጠትስ ምንድን ነው የሚያስፈልገው የሚለው እናያለን። የመጀመሪያው ኤዱኬሽናል ፋውንዴሽን ነው። ኢት ኢዝ ዋን ኦፍ ዘ ራሽናል ኦፍ ኢንክሉዥን ችልድረን ቱ ዱ ቤተር አካዳሚክ ሳይኮሎጂክ ኤንድ ሶሻል ኢን ኢንክሉዚቭ ሴቲንግ። አንደኛው ኤዱኬሽናል ፋውንዴሽን ነው። ኤዱኬሽናል ፋውንዴሽን ስንል ተማሪዎች በትምህርታቸው ጥሩ የሆነ አካደሚካል አክቲቪቲ፣ ሳይኮሎጂካሊ ዌል ስትራክቸር ዌል ዲቨሎፕድ የሆኑ እንዲሆኑ፣ ሶሻሊ ኢንተራክቲቭ እንዲሆኑ ያደርጋቸዋል። ያ ማለት አግልለን የምናስተምራቸው ከሆነ የሳይኮሎጂካል ጫና አላቸው። ሶሻሊ ተማሪዎች እርስ በርስ ተዋውቀው ህጻናት ተዋውቀው ተጋግዘው ማደግ አይችሉም። እንዲሁም ደግሞ ከሪሶርስ አንጻር፣ ምክንያቱም በተለያየ ቦታ የምናስተምራቸው ከሆነ ለእያንዳንዳቸው የተለያየ አይነት ማቴሪያል ማዘጋጀት አለብን። ግን አንድ ቦታ ሲሆን በጋራ የሚማሩበት ማቴሪያል ነው የሚኖራቸው። ከዛ አንጻር ዲክሪዝ ድሮፕ አውት ኤንድ ሪፒቴሽን፣ ማቋረጥ ይቀራል። ድሮፕ አውት ሪፒቴሽን ድግግሞች ማለት ነው። እነሱ ነገሮች ይቀራሉ። ቲቸርስ ኮምፒቲሲ ኖሌጅ ስኪልስ
ኮላቦሬሽን እንደ ሳቲስፋክሽኖች ይኖራሉ። ዘ ፈርስት ራሽናል ፎር ኢንክሉዥን ኢዝ ኤዱኬሽናል ፋውንዴሽን። ሶሻል ፋውንዴሽን አለ። ሰግሪጌሽን ቲችስ ኢንዲቪዥዋል ቱ ቢ ፌርፉል ኢግኖራንት ሶ ኦል ኢንዲቪዥዋል ኒድ አን ኤዱኬሽን ዛት ዊል ሄልፕ ዘም ዲቨሎፕ ሪሌሽንሽፕ ኤንድ ፕሪፔር ዘም ፎር ላይፍ ኢን ዋይደር። ሶሻል ፋውንዴሽን ነው ስንል ሶሻል ኢንተራክሽን ይኖራቸዋል አንድ ላይ ተቀላቅለው በሚማሩበት ሰዓት እንዲሁም ኢንክሉዥን በሚኖርበት ሰዓት ማለት ነው። ሶሪ ዘ ዋን ኢዝ ሶሻል ፋውንዴሽን ነው። ሰግሪጌሽን ቲችስ ኢንዲቪዥዋል ቱ ቢ ፌርፉል ኢግኖራንት ኤንድ ብሬድ ፕሬጁዳይስ ኦል ኢንዲቪዥዋልስ ኒድ አን ኤዱኬሽን ዛት ዊል ሄልፕ ዘም ዲቨሎፕ ሪሌሽንሽፕ ኤንድ ፕሪፔር ዘም ፎር ላይፍ። አሁን ሰግሪጌሽን ስንል አድሎ አግልለን ምናምን የምናስተምራቸው አይነት ለያይተን የምናስተምር አይነት ነገር ከሆነ ኢንዲቪዥዋሉ ምን ይሆናል? ኢግኖራንት ሊሆኑ ይችላሉ። ግን እያንዳንዱ ኢንዲቪዥዋል ኤክስክሉዥኑ ጠፍቶ ኢንክሉዥን በሚሆንበት ሰዓት ባይ ዘ ዌይ ኤቭሪ ኢንዲቪዥዋል ኒድስ ቱ ለርን ሃው ቱ ፓርቲሲፔት ኢን ሶሳይቲ ኢንተራክሽን እንዴት ማድረግ እንዳለባቸው መማር መቻል አለባቸው። ይህንን ደግሞ ሊያደርግ የሚችለው ኢንክሉዥን ነው፣ ተቀላቅለው መኖር ሲጀምሩ ነው ማለት ነው። ኦንሊ ኢንክሉዥን ሃዝ ፖቴንሻል ቱ ሪዲዩስ ፊር ኤንድ ቱ ቢውልድ ፍሬንድሺፕ ሬስፔክት ኤንድ አንደርስታንዲንግ። ኢንክሉዥን ሲኖር ነው እነኚህ ሬስፔክት፣ ፍሬንድሺፕ፣ አንደርስታንዲንጎችን ክሬት ማድረግ የምንችለው። ሶ ዛትስ ዋይ ኢንክሉዥን ኢዝ ኒድድ። ለዚህ ነው ማለት ነው ኢንክሉዥን ያስፈለገው። ዘ አዘር ዋን ኢዝ ሌጋል ፋውንዴሽን። ሌጋል ፋውንዴሽን ኦል ኢንዲቪዥዋል ሃቭ ዘ ራይት ቱ ለርን ኤንድ ሊቭ ቱጌዘር። ሁማን ቢንግ ሹድንት ቢ ዲቫሉድ ኦር ዲስክሪሚኔትድ አጌንስት ባይ ዘ ኤክስክሉድድ ኦር ሴንት አዌይ ቢኮዝ ኦፍ ዜር ዲስኤቢሊቲ። ይህን ስንል በሌጋል ፋውንዴሽን ነው። አስ ዊ ኖ ኤቭሪ ፐርሰን ሃዝ ራይት ኤንድ ሪስፖንሲቢሊቲም አላቸው ሪስፖንሲቢሊቲም አላቸው። የማንኛውም ሰው ራይቱ ምንድን ነው? አብሮ የመኖር የመማር መብት አለው። ከዚህም አንጻር ኢንክሉዥን ያስፈልጋል። እንዲሁም ደግሞ ማንኛውም ሰው ካለው ፊዚካል አፒራንስ ከህይወት ደረጃ አንጻር ኤክስክሉዝድ ወይም ዲስክሪሚኔትድ መደረግ የለበትም። በዛም ምክንያት ያስፈልገናል ማለት ነው። ዜር አር ኖ ሌጂቲሜት ሪዝን ቱ ሰፓሬት ቺልድረን ፎር ዜር ኤዱኬሽን። ምንም አይነት ሌጂቲሜት የሆነ ህግ የለም፣ ሪዝን የለም ማለት ነው ሰፓሬት አድርጎ ለማስተማር። ዘ ዋን ኢዝ ኢኮኖሚክ ፋውንዴሽን። ኢንክሉዥን እንዴት ነው በኢኮኖሚክ ውስጥ የሚጠቅመው የሚለው ኢንክሉሲቭ ኤዱኬሽን ሃዝ ኢኮኖሚክ ቤኔፊት ቦዝ ፎር ኢንዲቪዥዋል ፎር ሶሳይቲ። ኢንክሉዥን ኢዝ ሞር ኮስት ኢፌክት ዛን ክሬሽን ፎር ስፔሻል ስኩል። ቀደም እንዳልነው ሶሻል ፋውንዴሽን ላይ ይጠቅማል፣ ግን እንደ ኢኮኖሚካሊ በየቦታው ትምህርት ቤት ለአካል ጉዳተኛ በብሬል ለሚማሩት በምልክት ቋንቋ ለሚማሩት ብለን ለእያንዳንዱ ከምንገነባ አንድ ቦታ ላይ አሪፍ ትምህርት ቤት ቢገነባና ሁሉንም ያካተተ ቢሆን ይሄኛው ከወጪም አንጻር ኢኮኖሚካሊ ኮስት ቁጠባ እንዲኖር ያደርገናል። ኮስት ኢፌክቲቭ ነው ማለት ነው። ከዛ አንጻር ደግሞ ስፔሻል የሆነ ስኩሎችን ከምንሰራ አንድ ስፔሻል የሆነ አድርገን ስፔሻል የሆኑ ተማሪዎችንም ማፍራት ይቻላል። ከዛ አንጻር ችልድረን ዲስኤቢሊቲ ጎቱ ሎካል ስኩል ይሄዳሉ። አቦርድ ወደ መማር አይቻልም። ውድ የሆኑ ትምህርት ቤቶች መግባት አይጠበቅባቸውም። በአንድ ቀበሌ ውስጥ ሁሉንም ያካተተ ትምህርት ቤት ቢኖር በዛ ቀበሌ ውስጥ የተለያየ ትምህርት ቤት የሚገነቡበትን ሌላ አይነት ፕሮጀክት ላይ መዋል ይችላሉ። ሶ ከዚህ አንጻር ኢኮኖሚክ ፋውንዴሽን ላይ አሪፍ ይሆናል ማለት ነው። ሪዲዩስ ዌስቴጅ ኦፍ ሪፒቲሽን እንደ ድሮፕ አውት። ሪፒቲሽን እና ድሮፕ አውትን ይቀንሳል። ችልድረን ዲስኤቢሊቲ ሊቭ ዩዝ ዜር ፋሚሊ ኤንድ ዩዝ ኮሚኒቲ ኢንፍራስትራክቸር። ከቤተሰቡ ጋር መኖር እንዲችሉ ያደርጋቸዋል። እንዲሁም ደግሞ ኮሚኒቲ ኢንፍራስትራክቸሮችን እንዲጠቀሙ ያደርጋቸዋል። ሶ ኢኮኖሚክ ፋውንዴሽንም ላይ የራሱ የሆነ ኢፌክት አለው ማለት ነው። ኢንክሉዥን ዚስ ኢዝ ዋን ኦፍ ዘ ራሽናል ኦፍ ኢንክሉዥን። ዘ አዘር ዋን ኢዝ ፋውንዴሽን ፎር ቢልዲንግ ኢንክሉሲቭ ሶሳይቲ። ኢንክሉሲቭ ሶሳይቲንም ክሬት ለማድረግ ማለት ነው። ፎርሜሽን ኦፍ ሙቹዋል አንደርስታንዲንግ ኤንድ ፓርቲሲፔሽን ኦፍ ዳይቨርሲቲ ቢልዲንግ አፕ ኢምፓቲ ቶሌራንስ ኤንድ ኮኦፕሬሽን ፕሮሞሽን ኦፍ ስዊቴብል ዲቨሎፕመንት
ከእነኚህም አንጻር በጣም ይጠቅመናል ማለት ነው። 4.2.4 ፊውቸር ኤንድ ቤረር ኦፍ ኢንቫይሮንመንት ቤረር ኦፍ ኢንክሉሲቭ ኢንቫይሮንመንት Inclusive environment is characterized by the following features that revolves around the formation of accommodative and barrier-free atmosphere. So feature and barrier of inclusive environment የምንላቸው እነኚህ ናቸው። የመጀመሪያው an inclusive environment is one which member feel respected by and connected to each other። አንደኛው inclusive feature ኢንክሉሲቭ ኢንቫይሮንመንት ሁሉም ሜምበሩ እንደተከበረ ይሰማዋል። ከሌላው ጋር የተገናኘ ወይም ደግሞ አንድ ላይ መጥተው የሚያሳልፉት ኮኔክትድ የሆነ ላይፍ ይኖራቸዋል ማለት ነው። ዘ አዘር ዋን ኢዝ ኢንክሉሲቭ ኢንቫይሮንመንት ኢዝ አን ኢንቫይሮንመንት ዛት ዌልካም ኦል ፒፕል ሪጋርድለስ ኦፍ ዜር ዲስኤቢሊቲ። ሌላኛው ኢንክሉሲቭ ኢንቫይሮንመንት ማንኛውንም ሰው ፊዚካል አፒራንሱን የኑሮ ደረጃውን አያይም፣ ሁሉንም ይቀበላል። እንደ ራስ ነው፣ እንደ ቤተሰብ ማለት ነው። ኢንክሉሲቭ ኢንቫይሮንመንት ስንል ያ ነው። አንዱ ለአንዱ አያደላም፣ ከአንዱ ቀድሞ እድል አያገኝም። ኢኳሊቲ ይኖራል ማለት ነው። ኢት ሪኮግናይዝ ኤንድ ዩዝስ ዜር skill and strength their ability. An inclusive service environment is respectful, supportive and equalize. An inclusive environment reaches out to and inclusive individual with disability and other vulnerable groups at all level of service and community. ሶ ባጭሩ ኢንክሉሲቭ ኢንቫይሮንመንት የምንለው ምቹ የሆነ ስፍራ ማለት ነው። ምቹ የሆነ ስፍራ ስንል ኖት ኦንሊ አባውት ፕሌስ፣ ስለ ቦታ ብቻ አይደለም። በሶሳይቲ ውስጥ ያለው ከአስተያየታችን እኛ ከምንሰጠው ካለን ኦፖርቹኒቲ ሶሳይቲ ውስጥ ፐርሰን ዊዝ ዲስኤቢሊቲ ሊሆነው ይችላል፣ ላልሆነው ይችላል፣ ቨርነረብል ግሩፖችን ሊሆን ይችላል። ለእያንዳንዱ ከምንሰጠው ሪስፔክት፣ እውቅና፣ አንደርስታንዲንግ እነዚህ ምቹ የሆነ ኢንቫይሮንመንት ሲፈጠር ኢንክሉሲቭ ኢንቫይሮንመንት ናቸው። ሁሉም ፐርሰን ሪስፔክትድ እንደሆነ ነው የሚሰማው ማለት ነው። ኢት አክኖሌጅ ዛት ኢንዲቪዥዋል ዲፍረንስ አሞንግ ኢንዲቪዥዋል አር ዘ ሶርስ ኦፍ ሪችነስ ኤንድ ዳይቨርሲቲ ኤንድ ኖት ፕሮብሌም። ሶ እነዚህን በኢንዲቪዥዋል ውስጥ ያለውን ዲፍረንስ እንደ ሶርስ ሪችነስ ነው፣ እንደ ዳይቨርሲቲ ነው እንጂ የሚያዩት እንደ ችግር አይደለም የሚያየው። ይሄኛው ኢንክሉሲቭ ኢንቫይሮንመንት የምንለው ማለት ነው። ዛት ቫሪስ ኒድ ኢንዲቪዥዋል ፒስ ኦፍ ለርኒንግ ኤንድ ዲቨሎፕ ካን ሜድ ሰክሰስፉሊ ዊዝ ዋይድ ሬንጅ ኦፍ ፍሌክሲብል አፕሮች። ስለዚህ በዚህ ኢንቫይሮንመንት ኢንክሉሲቭ ኢንቫይሮንመንት ውስጥ ሁሉም ሰው ሪስፔክትድ ነው፣ ሰላማዊ ስሜት ነው ያላቸው፣ ፍቅር፣ መተሳሰብ አለ፣ ሁሉም ኢኳል ኦፖርቹኒቲ አለ፣ የራሳቸው የሆነ አትሪቢዩት የሚያደርጉት ነገር አላቸው፣ አቺቭመንት ይኖራል። ሶ እንደ ሪችነስ ነው ኢንዲቪዥዋል የሚታየው፣ አግሎ ኔጌቲቭ የሆነ አስተያየት አይኖርም ማለት ነው። An inclusive environment is also directed toward developing culture, policy, and participate with meet purpose at diversity toward identification and removal obstacle in learning and participating toward developing a suitable by the way በዚህ በኢንክሉሲቭ ኢንቫይሮንመንት ውስጥ ሁሉም ሰው ቤረር የነበሩትን ሪሙቭ የማድረግ ፍላጎቱ ራሱ ይጨምራል። በዘዌ የሆነን ሰው ስንቀርበው ነው ምን አይነት ፖቴንሻል እንዳለው ማወቅ የምንችለው። ሶ ይሄኛው ኢንክሉሲቭ ኢንቫይሮንመንት ይሄን ፖቴንሻላቸውን እንድናይ ስለሚያደርጉን የራሳቸው የሆነ ኢፌክት እንዳላቸው በሶሳይቲ ውስጥም የምናውቀው በዛ ነው። በጣም ስንቀርባቸው፣ ጓደኛ ስናረጋቸው፣ ፓርቲሲፔት እንዲያደርጉ እድል ስንሰጣቸው ነው ማለት ነው። ሶ ዚስ ኢንክሉሲቭ ኢንቫይሮንመንት ዚስ ማለት ይሄ ነው ማለት ነው። ኢንክሉሲቭ ኢንቫይሮንመንት ስንል ፖዘቲቭ ነገሮች ናቸው። በሶሳይቲ ውስጥ ያለው ፖዘቲቭ ነገር ሁሉንም ያካተተ ነገር ነው ማለት ነው። regardless of their positive features and qualities of inclusion in terms of promotion of the issue of disability and vulnerability in public service, there are 3 types of barrier preventing person with disability for participating in society on equal terms with non-disabled people ማለት ነው። ሶሳይቲ ላይ ያሉት 3 ቤረሮች አሉ። የመጀመሪያው ሶሻል ኤንድ አቲቲዩድናል ቤረር። ሶሻል ስንል በሶሳይቲ ውስጥ ያለውን ሶሻል ስንል
ኤቭሪ ዴይ ዜር ኢዝ ኢንተራክሽን የስ እነኛ ኢንተራክሽኖች ፐርሰን ዊዝ ዲስኤቢሊቲ ከፐርሰን ዊዛውት ዲስኤቢሊቲ ጋር ኢንተራክት እንዲያደርግ የሚያደርጉ ካልሆኑ እነኚህ ቤረሮች ናቸው። ሌላኛው ደግሞ እኛ ለሰዎች የምንሰጣቸው አስተያየቶች እስፔሻሊ ለፐርሰን ዲስኤቢሊቲ የምንሰጣቸው አስተያየቶች ኔጌቲቭ በሆኑ ቁጥር ዘይ ኮንሲደር አስ ቤረር እንዲሁም ቤረርም ናቸው፣ ሰዎች ላይ ጫና ያደርጋሉ። ሌላኛው ኢንቫይሮንመንታል ኤንድ ቴክኒካል ቤረር። ኢንቫይሮንመንታል ስንል አሶሲኤት አክሰሰብል ኢንቫይሮንመንት ከኢንፍራስትራክቸራችን ጋር ተነስቶ አንድ አካል ጉዳተኛ ትምህርት ቤት ሄዶ መማር ቢፈልግ ግን ያ ኢንቫይሮንመንት ያንን የሚያፈቅድ ከሆነ ኢንፍራስትራክቸራችን ያ ተማሪ እዛ ያንን ክላስ አክሰስ እንዳያደርግ የሚያደርገው ከሆነ ኢትስ ኮንሲደር አስ ቤረር። ቴክኒካል የምንጠቀማቸው ቴክኒኮች ሊሆኑ ይችላሉ። ዛዘሯንስ ኢንስቲቱሽናል ቤረሮችም አስ ኤ ቤረር ናቸው ማለት ዞስ አር ዘ ስሪ ቤረርስ ኦፍ ኢንክሉዥን ናቸው ማለት ነው። ዛዙሯኒ ሶሻል አቲቲዩድናል ቤረርስ የመጀመሪያው ነው ማለት ነው። አቲቲዩድናል ቤረር ኢንክሉድ prejudice and discriminatory cause the biggest problem to person with disability. Disability associated with shame, fear, and pity, easy leading in isolation and overprotection. Disability is often also seen as a cause punishment of wrongdoing. እነኚህ ከማህበረሰቡ ከሚመጣ አስተያየት ነው። አብዛኛው ጊዜ ዲስኤቢሊቲ ከፈጣሪ የመጣ ቁጣ ነው ብለን እንድናስብ የሚያደርገን ከሶሳይቲ በሶሳይቲ ውስጥም ያለ እምነት ነው። በታሪክ እንደሰማው በድሮ ጊዜ እንደዚህ ፐርሰን ዲስኤቢሊቲ ሆኖ የተወለደ ከቤት አይወጣም፣ ይደበቃል። ፈጣሪ ምን ቢያጠፉ ነው ፈጣሪ የረገማቸው ተብሎ ስለሚታሰብ ማለት ነው። በዛ ምክንያት በአስተያየት ምክንያት ነው ተደብቆ ይቀራል። ይሄ ማለት ኢንክሉዥንን ይቃረናል ማለት ነው። ኢንክሉዥን ሁሉም ፓርቲሲፔት እንዲያደርግ አንዱ አብሮ እንዲሰራ ነው የሚያደርገው። ይሄኛው ደግሞ አብረው እንዳይሆኑ እንደ እንቅፋት ሆኖ ነው የሚቆጠረው ከአስተያየት አንጻር። ይሄኛው አቲቲዩድናል ያልነው ነው ማለት ነው። እንዲሁም ደግሞ ፊር እንዲፈሩ፣ ሼም እንዲይዛቸው። ፒቲ ማለት በጣም እንደ ማሳዘን እንደ ልመና አይነት ነገር ነው። እንደ ቤረር የሚቆጠርበት ምክንያት ይሄኛው ነው። Persons with disability are assumed as incapable, inadequate, and depend upon others who deserve passion and charity. በአንዳንድ ሶሳይቲ ውስጥ በድሮ ጊዜ ይበዛል፣ በአሁኑ ጊዜ የቀነሰ ይመስለኛል። ወደ ገጠራማ አካባቢ ሊኖር ይችላሉ። ግን ኢንካፐብል ናቸው፣ እንደማይችሉ ተደርገው እንዲሁም በሌላ ሰው ላይ ጥገኛ ሆነው መኖር እንደሚችሉ ተደርገው ነው የሚታሰቡ። ግን ታወቅንበት ዓለምን የመቀየር አቅም ያላቸው ፐርሰን ዊዝ ዲስኤቢሊቲዎችም ጭምር ናቸው ማለት ነው። ኢን ኦርደር ቱ አቮይድ ዲስክሪሚኔሽን ዘ ፋሚሊ ሜይ ኪፕ ዘ ፐርሰን ዊዝ ዲስኤቢሊቲ ሂደን አት ሆም እንዳልነው ማለት ነው። ከሚመጣው መገለል አሉታዊ አስተያየት ከዛ ለመጠበቅ ሲሉ ቤተሰቦች ልጆቻቸውን እቤት ይጠብቃሉ ማለት ነው። ሌላኛው ኢንቫይሮንመንታል ኤንድ ቴክኒካል ቤረር። ኢንቫይሮንመንታል ቤረር ኢንክሉድ ናቹራል ኦር ቴክኒካል ቤረር ዛት ፕሪቬንት ፐርሰን ዊዝ ዲስኤቢሊቲ ፍሮም ፓርቲሲፔሽን። ፐርሰን ዊዝ ዲስኤቢሊቲ ኢንከሬጅ። ይህንን ጠቅላላ አድርጌ ለመናገር ያህል ኢንቫይሮንመንታል ቤረር ካልናቸው ከፓብሊክ ትራንስፖርቴሽን፣ ሆስፒታሎች፣ ክሊኒኮች፣ ስኩሎች፣ ሃውሲንግ፣ ሾፕ እንዲሁም ደግሞ ማርኬት ፕሌሶች፣ ፕሌስ ኦፍ ወርሺፕ፣ ሚዲያ ኤንድ ኮሚኒኬሽን እነኚህን የመሳሰሉት ዲዩ ቱ ዜር ፊዚካል አናክሴሳቢሊቲ ወይም ደግሞ ኢንአክሴሳቢሊቲ የሚመጡ ቤረሮች ናቸው። ይሄ ማለት ከኢንፍራስትራክቸር አንጻር ነው፣ ከግንባታ አንጻር። ለምሳሌ ፓብሊክ ትራንስፖርቴሽን የትራንስፖርት አገልግሎቶች ፐርሰን ዊዝ ዲስኤቢሊቲዎችን የሚያካትት ተሳትፎ እንዲያደርጉ ወይም ደግሞ በቀላሉ እንዲጠቀሙ የማይፈቅድ ሊሆን ይችላል። ሆስፒታሎች ከግንባታዎቹ አንጻር ለምሳሌ በዊልቸር የሚሄድ ሰው ግዴታ ሌላ ሰው ያስፈልገዋል ሄዶ ለመታገብ። ቀጥ ያሉ ናቸው። እንደው ኢትዮጵያ ውስጥ ያሉ የዊልቸር መንገዶች ጤነኛውም ለመውጣት ይቸገራል ብዙ ጊዜ። ቀጥ ያለ ነው በጣም ለማለት ነው። ስኩል ኤንድ ሃውስ ሆልዲንግ እነኚህ ናቸው ከግንባታቸው ጋር ተያይዞ የሚመጣ ኢንአክሴሳቢሊቲ ነው ማለት ነው። ቴክኒካል ቤረር ኢንክሉድ ሃይ ስቴፕ ኤንድ ኮንክሪት ፕላትፎርምስ፣ ናሮ ኢንትራንስ፣ ላክ ኦፍ ኦር ቱ ሄቪ ዶር፣ ናሮ ኩቢክልስ፣ ላክ ኦፍ ላይት ኤንድ ሃንድሬል። እነኚህ ደግሞ ቴክኒካል ናቸው። ፎር ኤግዛምፕል
እንትኑ በትክክል ተሰርቶ ሊሆን ይችላል። ለምሳሌ የሆነ መንገድ ላይ የእግረኛ መንገድ አለ። ኖርማሊ አስፋልት የመኪና መንገድ አለ፣ የእግረኛ መንገድ አለ። የእግረኛ መንገድ ላይ መሀል ላይ ለአይነ ስውራን ተብሎ የሚዘጋጅ አለ። እነሱ ከቴክኒካል አንፃር የማይሆን አንዳንዱ መሀል ላይ ፖል የቆመ ሊኖር ይችላል። ያንን መስመር ነው ተከትሎ የሚሄደው። እንግዲህ መሀል ላይ ፖል ቆሟል ማለት ያ ሰው ይጋጫል ማለት ነው። ይሄ ከቴክኒካል ችግር የሚመጣ ነው። ሌላኛው ኢንስቲቱሽናል ቤረር ናቸው። ኢንስቲቱሽናል ቤረር አር ሪሌትድ ቱ ሌጅስሌሽን ፖሊሲ ኤንድ አክሽን ፕላን ኢቨን ኢፍ ፖሊሲ ኤንድ ሌጅስሌሽን ቴክ ፐርሰን ዊዝ ዲስኤቢሊቲ ኢንቱ አካውንት ዘ ቻሌንጅ ኢን ዘ ኦፍተን ላክ ዳይሬክቲቭ ስትራቴጂ ኤንድ ጋይድላይንስ ፎር ኢምፕሊሜንቴሽን ኢን አዲሽን ዘ ሪሊቫንት ሚኒስትሪ ቢሮስ ሪስፖንሲብል ሜይ ኖት ቢ አዌር ዞስ ፖሊሲ ኮንስተንትሊ ፐርሰን ዊዝ ዲስኤቢሊቲ አር ፍሉዌንትሊ ሌፍት አውት ኦፍ ፕላኒንግ ኢምፕሊሜንቴሽን ኤንድ ኤንጌጅመንት ካለን ከኢንስቲትዩሽን ከፖሊሲያችን አንጻር ፐርሰን ዊዝ ዲስኤቢሊቲን የማያካትት ይሆናሉ ወይም ደግሞ ሌፍት አውት ይሆናሉ ማለት ነው። ሶ ዚስ ኢዝ ኦል አባውት ቻፕተር 2. Next we will see chapter 3 identification of the impact of disability and differentiated service የሚለውን አብረን እናያለን። አንዴ ልጨረሰውና ጠቅላላ አድርጌ ሪቪው ሰራላችኋለሁ የእያንዳንዱን ቻፕተር እንደ ሰመሪ ማለት ነው። ይህን ይመስላል። በቻፕተር 3 እንገናኛለን። አመሰግናለሁ። ሼር፣ ሰብስክራይብ፣ ፎሎ አድርጉ። ይመቻችሁ።